ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ አዲስ ቪዲዮ ተመልሰናል። ዛሬ የማሳያችሁ በኤክሴል እጅግ በጣም ወሳኝ ጠቃሚ የሆኑ 40 ሾርት ከቶችን አሳያችኋለሁ። እስከ መጨረሻ ድረስ እንድትሆኑ ጠይቃችኋለሁ። 40 ሾርት ከቶችን እንግዲህ እነዚህን ፋይሎች በመጨረሻ ማስለው ዶኩመንቱን አታች አደርግላችኋለሁ። ሊንኩን ከታች አስቀምጥላችኋለሁ። ሁላችሁም ገብታችሁ ሊንኩን መጠቀም ትችላላችሁ። ስለዚህ አሁን በቀጥታ ወደ መጀመሪያው እንሄዳለን። የመጀመሪያው በጣም እጅግ ወሳኝ ሾርት ከታችን የሚሆነው ማለት ነው ኤፍ2 ለምን እንደሚያገለግለን የሚለውን ስናይ የመረጥናትን ሴል ኤዲት ለማድረግ ለምሳሌ እቺኛዋን ሴል ኤዲት ለማድረግ ብፈልግ ጂንስ ሰሌክት ካረኩ በኋላ ኤፍ2ን ስነካት ዳይሬክትሊ የኤዲሽን ፎርም ወደ ኤዲሽን ፎርም ይቀይርልኛል ማለት ነው። ሁለተኛ ወደ ስፔሲፊክ ሴል መሄድ ብፈልጉ ደግሞ ኤፍ5 ትነካላችሁ ማለት ነው። ኤፍ5 ምናልባት አንዳንዶቹ ላይ ስራ ስለሚችል ፈንክሽን ወይም ደግሞ ኤፍኤን ፕላስ ኤፍ5 እናደርጋለን ማለት ነው። ወይም ደግሞ ኤፍ5 ዳይሬክትሊ ስንነካ ስፔሲፊክ ሴል ላይ ይገባልናል ማለት ነው። እንደምታዩት እንደዚህ ያስመርጠናል። ከዛ ዚጋኛ ሪፈረንስ ወይም ደግሞ ሴሉን እናስገባለታለን። ለምሳሌ እኔ C5 አልኩ። C5 ካልኩ በኋላ ኢንተር እለዋለሁ። እንደምታዩት C5ን መርጦልኛል፣ ስፔሲፊክ ሴል ላይ ወስዶኛል ማለት ነው። ሶስተኛ ኤፍ7 ደግሞ ስፔሊንግ ቼክ ለማድረግ የሚጠቅመን ወይም ደግሞ ስፔሊንጋችንን በኤክሴላችን ውስጥ ያሉትን የጻፍናቸውን ወርዶች ስፔሊንጋቸውን ቼክ የምናደርግበት ነው ማለት ነው። የኛውም እንደቀደሙ ምናልባት አንዳንድ ኪቦርዶች ላይ ኤፍ5 ብቻውን ላይ ስራ ስለሚችል ፈንክሽን ፕላስ ኤፍ7 ስታደርጉ እንደዚህ ያመጣላችኋል። ለምሳሌ እዚህ ጋር የጀመረው ከቢ6 ነው የጀመረው። እሱ ላይ ያሉትን ቶማስ የሚለውን ስም አምጥቶልኛል። በምን መልኩ ነው የሚጻፈው፣ በዚህ መልኩ ነው ወይ የሚጻፈው የሚለውን አምጥቶልኛል ማለት ነው። ከዛ በኋላ እኔ ስፔሊንግ እኔ ሰጀሽን እዚህ ጋር ሰጀስት ነው የሚያደርግኝ ወይም ደግሞ ኢግኖር አድርገኝ ወይም ደግሞ ለዲክሽነሪ አድ ማድረግ እችላለሁ ማለት ነው። እኔ ግን ይሄንን ራሱን ወይም ደግሞ ኔም ፎርም ስለሆነ ቶማስ የመጀመሪያው ፊደል ካፒታል መሆን ስላለበት የኛውን ይሁንልኝ አልኩ። ከዛ ቼንጅ ስለው ዳይሬክትሊ ይቀይርልኛል ማለት ነው። ቀጥሎ ዳንኤል ነው ያለው። ዳንኤል አንድ ምርጫ ብቻ ነው፣ አንድ ሰጀሽን ብቻ ነው ያለው። በዚህ መልኩ ያስተካክልልኛል። ልክ አበበች የሚለውን ደግሞ የተለያዩ እንትኖች አምጥቶልኛል። የእንግሊዘኛ ወርድ ስለሆነ ዲቴክት የሚያደርገው ወደ እንግሊዘኛ ለመውሰድ ይሞክራል። እናንተ ግን የምትፈልጉትን መውሰድ ትችላላችሁ። ከዚህ ውስጥ ከሌለ ኢግኖር ትሉታላችሁ ማለት ነው። ባለበት ይቆያል። እዚህ ጋር እንደምታዩት እንደዚሁ እያለ የቀጠለ ይሄዳል ማለት ነው። ልክ እናንተ ኢንተር ስትሉት የምትፈልጉትን ቦታ ላይ ወይም ደግሞ የተለያዩ ቀጣይ ራሱ ሰጀስት የሚያደርጋቸውን ያመጣላችኋል። ከዛ ውስጥ እናንተ ኮሬክሽኑ ወይም ደግሞ ሰጀስት የሚያደርገው ስፔሊንግ ትክክል ከሆነ እንደምትፈልጉት ከሆነ ትመርጡና ቼንጅ ትሉታላችሁ ማለት ነው። በዚህ መልኩ ስፔሊንጋችንን ኤፍ7ን በመንካት መቀየር ትችላላችሁ። በቀጣይ የምናየው ደግሞ አሁን ያለንበትን ሰዓት ወይም ደግሞ ከረንት ታይምን ማስገባት ብንፈልግ የምንጠቀመው ሾርት ከት አሳያችኋለሁ። እሱም ኮንትሮል ሺፍት ከዛ ኮለን ሰሚኮለንን ታስገቡ አሁን ያለውበትን ሰዓት ይሄ ልክ ቪዲዮ ሪከርድ ሲደረግበት ያለበትን ሰዓት እንደዚህ ያሳያችኋል ማለት ነው። ከምሽቱ 3 ሰዓት ተኩል ላይ ነው ያለነው አሁን። ሰዓቱን በዚህ መልኩ አስገብቶልኛል ማለት ነው። ቀጣይ ደግሞ ቀኑን ወይም ደግሞ ከረንት ዴቱን ማስገባት ብፈልግስ የሚለውን ደግሞ እዚሁ ጋር ራሱ ይሄኛው ሰዓቱ ነው። እዚህ ጋር ደግሞ ቀጥዬ ታይም ወይም ደግሞ ዴቱን ማስገባት ብፈልግ ቅድም ኮንትሮል ሺፍት ሰሚኮለን ነበር ያደረኩት። አሁን ደግሞ ኮንትሮል ሰሚኮለን ሳረግ ዳይሬክትሊ የዛሬውን ቀን እዚህ ጋር ያስገባልኛል ማለት ነው። ይሄ ቪዲዮ ሪከርድ ሲደረግ ሰዓቱ ይሄ ነበረ፣ ቀኑ ደግሞ ይሄ ነበር ማለት ነው።
በዚህ መልኩ እናንተም ማስገባት ትችላላችሁ ማለት ነው። ከዛ ደግሞ በቀጣይ የምናየው አዲስ ወርክሺት ማስገባት ብንፈልግ በቀላሉ የምንጠቀመው ሾርት ከት አሳያችኋለሁ ማለት ነው። አልት ሺፍት ከዛ F1 ስታረጉ አዲስ ወርክሺት ወይም ደግሞ አዲስ ሺት የምትሰሩበትን ሺት ይከፍትላችኋል ማለት ነው። እዚህ ጋር መታችሁ በዚህ መክፈት ትችላላችሁ። ግን በሾርት ከት መክፈት ብትፈልጉ አልት ሺፍት F1 ስታረጉ አዲስ ወርክሺት ይከፍትላችኋል ማለት ነው። በቀጣይ ደግሞ ማሳያችሁ ፎርሙላ ባር መክፈት ብትፈልጉ ወይም ደግሞ የኤክሴል ፎርሙላ ባሮችን ወይም ፎርሙላ ቱሎች መክፈት ብትፈልጉ የምትጠቀሙትን ሾርት ከት አሳያችኋለሁ። ሺፍት ለምሳሌ እዚህ ጋር ቢሆን ሰሌክት ያደረኩት ሺፍት F5 ሳረገው እንደምታዩት እዚህ ጋር የተለያዩ ፎርሙላ ዊንዶዎች አሉ ማለት ነው። ለምሳሌ እኔ ሰሙን ብፈልግ አቨሬጁን ብፈልግ እንዲሁም እናንተ የፈለጋችሁትን ማስገባት ትችላላችሁ። ለምሳሌ እኔ ሰምን ሰሌክት አድርጌ ሰምን አስገባሁት ማለት ነው። እንደምታዩት ሰሌክት አድርጉልኛል ከኤፍ እዚህ ጋር እንደምታዩ F3 እስከ F14 ነው የመረጠልኝ በዚህ ኮለመን ያሉትን ማለት ነው። ከዚህ እስከዚህ እስከ 14 ያሉትን ልደምርልህ ያለኝ እናንተ መቀነሱን ማስተካከልም ትችላላችሁ ማለት ነው። ማስተካከል ብትፈልጉ በዚህ መልኩ እናንተ አችን ከነካችሁ በኋላ እንደዚህ ለምሳሌ እስከዚህ ድረስ ነው የፈለኩት እስከ F13 ማለት ነው። ከዛ ኢንተር ስትሉት ያመጣላችኋል። ከዛ በኋላ እዚህ ጋር መጣችሁ ኦኬ ትሉታላችሁ ወይም ደግሞ ኢንተር ትሉታላችሁ። እዚህ ጋር ሰሙን ያመጣላችኋል። እዚህ ጋር እንደምታዩ the sum of F3 to F13 ድረስ አምጥቶልኛል ማለት ነው። ስለዚህ ሺፍት ፕላስ F3 ፎርሙላ ዊንዶውን ለመክፈት ያገለግለናል። በመቀጠል ደግሞ የምናየው ሰርች ቦክስ ወይም ደግሞ ሰርች ቦክስን ለማምጣት ወይም ደግሞ ሰርች የምናደርግበትን ኤክሴላችንን ሰርች የምናደርግበትን ቦክስ ለማምጣት ሺፍት ፕላስ F5 ስናደርግ ሰርች ፋይንዳችን ሰርች ዊንዶውን አምጥቶልናል ማለት ነው። እዚህ ጋር እኛ የፈለግነውን መጻፍ እንችላለን። ለምሳሌ እዚህ ጋር አንድ ሰው አለ ይሄኛው ጻፍኩት በዚህ መልኩ የተጻፈ ማለት ነው። ፋይንድ የሚለውን ስነካ ልክ እንደምታዩት ሴላችን እዚህ ጋር አክቲቭ ሆናለች ማለት ነው። እናንተም በዚህ መልኩ ፋይንድ ዊንዶዋችሁን ማምጣት ትችላላችሁ። ሺፍት ፕላስ F5 በቀጣይ የምናየው ደግሞ ሺታችን ወይም ደግሞ በሺታችን ውስጥ ያሉትን ሙሉን ሰሌክት ለማድረግ የምንጠቀመው ነው ማለት ነው። እሱ ምንድነው ኮንትሮል ፕላስ ኤ ስትነኩ ሺታችን ውስጥ ያለውን አሁን ለምሳሌ እኔ ሙሉ ቴብሉን ነው ሰሌክት ያደርግልኝ። እንደምታዩት ሙሉ ቴብሉን ሰሌክት ኦል ማድረግ ብትፈልጉ በዚህ መልኩ ማድረግ ትችላላችሁ ማለት ነው። ኮንትሮል ፕላስ ኤን ተጠቅማችሁ ሰሌክት ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ደግሞ እዚህ ውስጥ ያሉትን ሴሎችን ሊሆን ይችላል እነዚህ ታይትሎችን ሊሆን ይችላል ቦልድ ማድረግ ብትፈልጉ በሾርት ከት ማለት ነው ኮንትሮል ፕላስ ቢ ስታረጉ ልክ እንደምታዩት በዚህ መልኩ ቦልድ አድርጎልኛል ማለት ነው። እናንተም ኮንትሮል ፕላስ ቢን ተጠቅማችሁ ቦልድ ማድረግ ትችላላችሁ። እንዲሁም ደግሞ እነዚህን ቴክስት ፎርማቶች ማለት ነው አይታሊክ ማድረግ ብፈልግ እዚህ ጋር መታችሁ ማድረግ ትችላላችሁ። ግን በሾርት ከት አይታሊክ ማድረግ ብፈልግ ኮንትሮል ፕላስ አይ ባረገው ልክ እንደምታዩት በዚህ መልኩ አይታሊክ አድርጎልኛል ማለት ነው። እንዲሁም ደግሞ በማንኛውም ቦታ ላይ የምንጠቀማት ሾርት ከት ነች። እነዚህን ዳታዎች ኮፒ ማድረግ ብፈልግ ኮንትሮል ፕላስ ሲ ሳረግ ልክ እንደምታዩት በዚህ መልኩ ዳታቸውን ሰሌክት አድርጎልኛል። እንደዚህ ሰሌክት ያደረኩትን ዳታ ደግሞ ፔስት ማድረግ ብፈልግ ኮንትሮል ፕላስ ቪ አረጋለሁ ማለት ነው። ልክ እንደምታዩት ከዛ ጋር ሰሌክት አደረገልኝ እዚህ ጋር ደግሞ ፔስት አደረገልኝ ማለት ነው። ሰሌክት ኮፒ አደረገልኝ እዚህ ጋር ደግሞ ፔስት አረኩት ማለት ነው። በዚህ መልኩ እናንተም ማድረግ ትችላላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ እችኛዋን ሴል ከዚህኛዋ ጋር ከላኛው ጋር ተመሳሳይ ኮፒ ለማድረግ ወይም ደግሞ ተመሳሳይ ፊል ለማድረግ የምንጠቀማትን ሾርት ከት አሳያችኋለሁ ማለት ነው። እሱ ምንድነው ኮንትሮል ፕላስ ዲ ስታረጉ ልክ እችኛዋን ሴል የላኛውን አይነት ይሞላላችኋል ማለት ነው። ልክ እዚህ ጋር መጥቼ ባረገው
ኮፒ አድርጌ አይደለም ኮንትሮል ፕላስ ዲን ብቻ ስነካ ከላይ ያለውን ዳይሬክትሊ ወደ ታች ፊል ያደርግልኛል ማለት ነው። ልክ እዚህ ጋር እንደምታዩት ከቴብሉ ስለወጣ ነው። ቴብል ልጨምር ነው ያለኝ። እዚህ ጋር እንደምታዩት ቴብል ጨምሮበት ከታች አስገብቷል ማለት ነው። ፊል አድርጎልኛል ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር ሊንክ ማስገባት ብፈልጉ ወይም ደግሞ የሆነ ፎልደራችሁ ወይም ደግሞ ወርድ ፋይል ሊሆን ይችላል፣ ኤክሴል ፋይል ሊሆን ይችላል፣ ኢሜጅ ሊሆን ይችላል። እዚህ ጋር ማስገባት ብፈልጉ ኮንትሮል ፕላስ ኬ ስትነኩ ማስገባት የምትፈልጉትን ፋይል ያመጣላችኋል፣ ሴሌክት ያስደርጋችኋል ማለት ነው። እናንተ በፈለጋችሁት ልክ ለምሳሌ እኔችኛዋን ኤክሴል ሾርትከት የምትለውን ወርድ ማስገባት ፈለግኩ። ስለዚህ እቺን አንድ ነካታለሁ፣ ከዛ ኦኬ ለዋለሁ። ልክ እንደምታዩት እዚህ ጋር ሊንኩን አስቀምጥሉኛል ማለት ነው። ፎልደር ውስጥ ነው ያለው። የፎልደሬን ያለበትን ዳይሬክቶሪ እዚህ ጋር ያሳየኛል። ይሄን ደብል ክሊክ ስታረጉት ዳይሬክትሊ እዚህ ጋር ሆናችሁ መክፈት ትችላላችሁ ማለት ነው። ልክ እንደምታዩት እዚህ ጋር ከፍቶልኛል። ያስቀመጥኩት ፋይል ይሄ ነው። ይሄንን በዚህ መልኩ ከፍቶልኛል ማለት ነው። እናንተም በፈለጋችሁት ልክ እንደ ምርጫችሁ ማስቀመጥ ትችላላችሁ ማለት ነው። የተለያየ ዳታዎች ማስቀመጥ ትችላላችሁ። ልክ ደግሜ ባረገው አሁን ኮንትሮል ፕላስ ኬ ባረገው እዚህ ጋር ቪዲዮን ማስቀመጥ ትችላላችሁ። እናንተ የፈለጋችሁትን ማድረግ ትችላላችሁ። ለምሳሌ እችኛዋን አስገባው ነኝ፣ ከዛ ኦኬ አልኩት። ለምታዩት ዳታ አናሊሲስ የሚል አንድ ቪዲዮ አለኝ፣ እሱን አስገባው። ስለዚህ ይሄንን ደብል ክሊክ ባረገው ልክፈተው እንደ ይለኛል። ኦኬ ከፈተልኝ ማለት ነው። ልክ እንደምታዩት በዚህ መልኩ ይሄንን ሊንክ ያደረኩትን ቪዲዮ መክፈት ችያለሁ ማለት ነው። ኤክሴል ላይ ሆኜ የፈለኩትን ዳታ ሊንክ ማድረግ እችላለሁ ማለት ነው። በዚህ መልኩ እናንተ ማድረግ ትችላላችሁ። ቀጣይ ማሳያችሁ ሾርትከት ደግሞ ኮንትሮል ፕላስ ኤፍ ነች። ኮንትሮል ፕላስ ኤፍ ፋይንድ ለማድረጊያ ነች። ቅድም በእርግጥ አይተናታል። በዚህ መልኩ ፋይንድ ወይም ደግሞ ሰርች ባራችንን ሰርች ዊንዶዋችንን ማምጣት ትችላላችሁ። ከዚሁ ጋር ተያይዞ ደግሞ ኮንትሮል ፕላስ ኤች ደግሞ ብታረጉት፣ ለምሳሌ ይሄኛው ፋይንድ ወይም ደግሞ ለሰርቺንግ ነው። ኮንትሮል ፕላስ ኤች ደግሞ ለሪፕሌስመንት ነው። ሪፕሌስ ማድረግ ብትፈልጉ ለምሳሌ እዚህ ውስጥ በተደጋጋሚ ያሉ ስሞች፣ ለምሳሌ ይሄ አብይ የሚል ስም በተደጋጋሚ ያለ፣ ይሄንን በሌላ ስም መቀየር ብፈልግ ይሄኛውን ኮፒ አድርጌ እዚህ ጋር ፔስት አደርገዋለሁ። ከዛ በኋላ ሪፕሌስ የሚያደርግልኝን ስም ደግሞ ተካላታለሁ ማለት ነው። ለምሳሌ እዚህ ውስጥ የሌለ ኦኬ፣ ለምሳሌ ሄኖክ አልኩት። ሄኖክ የሚለውን ሁሉም ቦታ ላይ ሪፕሌስ ያደርግልኝ፣ አንዱ ቦታ ላይ ሪፕሌስ አድርግ ወይም ደግሞ ይሄንን የሚመስሉ ቦታዎች ላይ ሪፕሌስ አድርግልኝ አልኩት። ስለዚህ ኦል ጋር ሪፕሌስ አደረገልኝ። እንደምታዩት ሁለቱም ቦታ ላይ ቀይሮ ሄኖክን አስገብቶልኛል ማለት ነው። እናንተም በዚህ መልኩ ሪፕሌስ ማድረግ ትችላላችሁ። እንዲሁም ደግሞ ኮንትሮል ፕላስ ጂን በመጠቀም ደግሞ ጎቱ ኦፕሽን ወይም ደግሞ የሆነ የምትፈልጉ ሴል ላይ መግባት ብትፈልጉ እዚህ ጋር ያመጣላችኋል ማለት ነው። ለምሳሌ እችኛዋ የሳላሪ ያለበት ለምሳሌ እኔ F6 ላይ ነው መሄድ የፈለኩት ብል F6ን ሰሌክት አደረገው። እንደምታዩት F6 ያለበትን እዚች ጋር ቦታ ላይ አምጥቶልኛል ማለት ነው። ስለዚህ ጎቱ ኦፕሽን ለማምጣት ኮንትሮል ፕላስ ጂ መንካት ትችላላችሁ ማለት ነው። እንዲሁም ቅድም ያየናቸው አይታሊክ ማድረግ ኮንትሮል ፕላስ አይ አሳይቻችኋለሁ። እንዲሁም ኮንትሮል ፕላስ ቢ ደግሞ ቦልድ ለማድረግ አይተናል ማለት ነው። ኮንትሮል ፕላስ ዩ ደግሞ አንደርላይን ለማድረግ መጠቀም ትችላላችሁ ማለት ነው። ኮንትሮል ፕላስ ዩ እንዲሁም ደግሞ አዲስ ዶክመንት ለምሳሌ ይሄኛው ያለንበት ኤክሴል የራሱን የቻለ አንድ ዶክመንት ነው። ሌላ አዲስ ዶክመንት መክፈት ፈልጉ ደግሞ ኮንትሮል ፕላስ ኤን ብታረጉ የተለያዩ ዶክመንቶች አሉ ማለት ልክ እንደምታዩት ይሄኛው ቅድም ስሰራበት የነበረው ነው። ይሄኛው ደግሞ አሁን አዲስ የተከፈተው ነው ማለት ነው። በዚህ መልኩ
አዲስ ዶክመንት መክፈት ትችላላችሁ ኮንትሮል ፕላስ ኤን በመንካት ማለት ነው። በቀጣይ ደግሞ የምናየው ኮንትሮል ፕላስ ኦ። ኮንትሮል ፕላስ ኦ ደግሞ ይሄኛውን ኦፕሽን ይከፍትላችኋል ማለት ነው። ይሄኛው ኦፕሽን ያለበትን ለማምጣት ኮንትሮል ፕላስ ኦን ማድረግ ትችላላችሁ ማለት ነው። እዚህ ጋር ብዙ ኦፕሽኖች አሉን። ሴቭ አለ፣ ሴቭ አስ፣ እዚህ ጋር ብዙ እንትኖች አሉ። ኤክስፖርት ወደ ፒዲኤፍ መቀየር ትችላላችሁ። በጣም በብዙ ወደ ፋይሉን ቼንጅ ለማድረግ ወደ ፒዲኤፍ ለመቀየር እንደምታዩት እዚህ ጋር ክሬት ፒዲኤፍ ወይም ደግሞ ኤክስፒኤስ የምትላለች። ይሄን የሚያደርግላችሁ ግን ኤክሴላችሁ ከ2016 በላይ ከሆነ ብቻ ነው። ከ2016 በታች ከሆነ ወደ ፒዲኤፍ ስለማይቀይሩ ማለት ነው። ኤክሴላችሁ ከዛ በላይ መሆን አለበት። እኔ አሁን እያሳየሁት ያለው 2019 ላይ ነው እያያችሁ ያላችሁት። ስለዚህ ሌተስቱ የምትጠቀሙ ይመከራል። ብዙ ፊቸሮች ስላሉት ማለት ነው። ከቻላችሁ 21 ወይም ደግሞ እንደኔ 19 መጠቀም ትችላላችሁ ማለት ነው። በቀጣይ ደግሞ የምናየው ልክ ኦፕሽን እንደከፈትን ማለት ነው ኮንትሮል ፕላስ ፒ። ኮንትሮል ፕላስ ፒ ደግሞ የቀደሙ ሙሉ ኦፕሽኑን ነው የሚያመጣልን ወይም ደግሞ እቺ ኦፕን የምትለዋን ነው የሚያመጣልን። ኦፕን ኦፕሽን ማለት የቀደሙ ኮንትሮል ፕላስ ኦ። ኮንትሮል ፕላስ ፒ ስናደርግ ደግሞ ፕሪንት ኦፕሽን ነው የሚያመጣልን። ልክ እንደምታዩት እዚህ ጋር የኔን ዶክመንት ለፕሪንት አዘጋጅቶልኝ ፕሪንት ሲሆንልህ በዚህ ሳይዝ ነው የሚሆንልህ ብሎኛል። ልክ እንደምታዩት እዚህ ጋር ደግሞ ብዙ ምርጫዎች ያስመርጣችኋል ማለት ነው። ለምሳሌ እኔ የተቀመጠው ፕሪንተር HP ሌዘር ፕሮ M404 ይሄኛውን ስም ያለው ነው ማለት ነው። ከዛ እዚህ ጋር ደግሞ ብዙ የሚያስመርጣችሁ ኦፕሽኖች አሉ። ለምሳሌ የኔ ፕሪንት ቦት ሳይድ ያለው ማድረግ ይችላል ማለት ነው። እናንተ ግን ምናልባት የኮፒ ማሽን ከሆነ ኦንሊ ፕሪንት ዋን ሳይድ ብቻ ሊላችሁ ይችላል ማለት ነው። ይሄ ፕሪንተሩ ላይ ዲፔንድ ይሆናል ማለት ነው። ለምሳሌ ቦት ሳይድ ማለት ከፊትም ከጀርባም በአንድ ትዕዛዝ ብቻ ፕሪንት ማድረግ ነው። ዋን ሳይድ ከሆነ ግን በአንደኛው ሳይድ ብቻ ነው ፕሪንት የሚያደርግላችሁ ማለት ነው። እናንተ እንደየፍላጎታችሁ ፕሪንት ማድረግ ትችላላችሁ። በዚህ መልኩ ፕሪንት ኦፕሽንን ማምጣት ትችላላችሁ ኮንትሮል ፕላስ ፒ። በቀጣይ ማሳያችሁ ደግሞ እነዚህ የሰራናቸው ነገሮች ሁሉ ብዙ ቦታ ላይ የምንጠቀማት ሾርት ከት ነች። ኮንትሮል ፕላስ ኤስ። ኮንትሮል ፕላስ ኤስ ማለት እንግዲህ ሴቭ ማድረግ ነች፣ ሴቭ ማድረጊያ ነች ማለት ነው። የሰራችሁትን ዳታ ኮንትሮል ፕላስ ኤስ አድርጋችሁ ሴቭ ማድረግ ትችላላችሁ። እንዲሁም ደግሞ ለምሳሌ ዳታችሁን አንኢንቴንሽናል እንደዚህ ቢጠፋባችሁ የጠፋባችሁ ዳታ ወይም ደግሞ አንዱ ለማድረግ ወይም ደግሞ ወደኋላ ለመመለስ ኮንትሮል ፕላስ ዜድ ታረጋላችሁ ነው። ኮንትሮል ፕላስ ዜድ አንዱ ለማድረግ ነው። ወይም ደግሞ እዚች ጋር ያለችው ቀስታ አለች ማለት ነው። ኮንትሮል ፕላስ ዜድ ወይም ደግሞ ቀስታውን በመንካት መመለስ ትችላላችሁ ዳታችሁን። ሌላው ደግሞ በቀጣይ ማሳያችሁ ይሄን ያለንበትን ዊንዶ ሚኒማይዝ ማድረግ ብንፈልግ ኮንትሮል ፕላስ F9 ኮንትሮል ፕላስ F9 ስናደርገው ቀደም የከፈትናትን ማለት ነው። ለምሳሌ ይሄኛውንም ሚኒማይዝ ላደርገው ኮንትሮል ፕላስ F9 እንደምታዩት ሙሉ የኤክሴል ፎርሞቻችን ሚኒማይዝ ተደርገዋል። ስለዚህ ሚኒማይዝ ማድረግ ብትፈልጉ ኮንትሮል ፕላስ F9 መንካት ትችላላችሁ ማለት ነው። እንዲሁም ደግሞ ማክሲማይዝ ከረንት ሰሌክሽን ለማድረግ ደግሞ F9ን ሚኒማይዝ ለማድረግ ነው። ማክሲማይዝ ለማድረግ ደግሞ ሰሌክት የተደረገውን ዊንዶ ማለት ነው። ለምሳሌ እቺ በዚህ መልኩ ነው ያለችው ብንል ይሄኛው ማክሲማይዝ ማድረግ ብንፈልግ ኮንትሮል ፕላስ F10 በዚህ መልኩ ማክሲማይዝ ማድረግ እንችላለን ማለት ነው። ወይም ደግሞ ፉል ስክሪን ማድረግ እንችላለን ማለት ነው። እነዚህ ሾርት ከት ተጠቅማችሁ ቀለል ያለ ስራዎችን መስራት ትችላላችሁ ማለት ነው። በኤክሴላችሁ ላይ ስራችሁን ቀለል አድርጋችሁ መስራት ትችላላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ላጥፋትና እዚህ ጋር መታችሁ ሙሉን ካልኩሌሽን እንዲሰራላችሁ ማድረግ ብትፈልጉ አልት ፕላስ ኢኳል ሳይን ስታረጉት ከዚህ በላይ ያሉት ሙሉ ዳታዎቻችሁን ሰብቶታል አድርጎ ያመጣላችኋል ማለት ነው። ልክ እንደምታዩት ሰብቶታል ወይም ደግሞ ድምሩን አምጥቶልኛል ማለት ነው። እንደምታዩት ከዚህ ወደ ላይ ያሉትን ሙሉ ዳታውን ደምሮ አምጥቶልኛል ማለት ነው።
ለምሳሌ እንደምታዩት ሰብ ቶታል ማለት ሰሌክት የተደረጉት ወይም ደግሞ እዚህ ጋር የሚታዩትን ብቻ ቪዚብል የሆኑትን ብቻ የሚደምርልኝ ነው ማለት ነው። ቅድም እዚህ ጋር እንዳያችሁት እዚህ ጋር ሃይድ አድርጌው ነበረ። አንሃይድ ሳረገው ደግሞ ልክ እንደምታዩት ድምሩ ጨምሮ አላጠፋሁትም። ሃይድ ብቻ ነው ያደረኩት። ሃይድ ሳረገው ሃይድ የሆኑትን አልደመረልኝም፣ እነሱን ብቻ ነው የሰራልኝ ማለት ነው። ሰብ ቶታሉን መስራት በተለይ መሀል ላይ ያሉትን ሃይድ የተደረገ የሚደመሩ ቁጥሮችን በሰብ ቶታል መሳተፍ ትችላላችሁ ማለት ነው። አልት ፕላስ ኢኳል ሳይን ይህን ለመስራት ያገለግለናል ማለት ነው። እንዲሁም ደግሞ አሁን ማሳያችሁ ደግሞ ኮንትሮል ፕላስ አፖስትሮፍ ሳይን ነች። ይሄ ደግሞ ምንድነው የሚያደርግልን ልክ ቅድምም ዳታ እንዳስገባን ዳባብ ዳታ ፊል ማድረግ እንደቻለ ነው። ደግሞ ኮንትሮል ፕላስ ዲ ተጠቀምነው ኮንትሮል ፕላስ አፖስትሮፍ ተጠቅመንም አባብ ያለውን ደግሞ ከበላይ ያለውን ዳታ ፊል ያደርግልናል ማለት ነው። ኮንትሮል ፕላስ አፖስትሮፍ እንዲሁም ደግሞ ኮንትሮል ፕላስ ሺፍት ፕላስ ኤክስክላሜሽን ማርክ ስናደርግ ደግሞ ፎርማት ነምበር ያስቀምጥልናል ማለት ነው። ወይም ደግሞ ነምበሮችን በኮማ ያስቀምጥልናል። ለምሳሌ እነዚህ ቁጥሮች ተነባቢ አይደሉም ማለት ኮማ የላቸውም። ምን ያህል ቁጥር እንደሆኑ ለማንበብ ትንሽ ያስቸግራሉ። ስለዚህ ኮንትሮል ፕላስ ሺፍት ፕላስ እንደዚህ ሳረጋት እነዚህ ሙሉ ቁጥሮችን ወደ ኮማ አስገብቶባቸው በሺህ ቤት እና በመቶ ሺህ ቤት ከፋፍሎልኛል ማለት ነው። ተነባቢ እንዲሆን አድርጓቸዋል። በዚህ መልኩ እናንተ ማድረግ ትችላላችሁ። እዚህ ጋር የተጨመሩ ዜሮዎችን ደግሞ እኛውን ሳይን በመጠቀም እንደዚህ መቀነስ ትችላላችሁ ማለት ነው። በዚህ መልኩ በአጭር መልኩ መስራት ትችላላችሁ ማለት ነው። እነዚህ ጋር ደግሞ የዶላር ሳይን መጨመር ብፈልግ ወይም ደግሞ ዶላር ምልክት መጨመር ብፈልግ ልክ እንደቀደሙ ኮንትሮል ፕላስ ሺፍት ከዛ ዶላር ሳይን ስነኩት ከፊት ለፊቱ የከረንሲ ምልክት ወይም ደግሞ የዶላር ሳይን ያስቀምጥላችኋል ማለት ነው። እንዲሁም ደግሞ እነዚህን የሆነ ዳታዎችን በዴ ፎርማት ማስቀመጥ ፈልግ በእርግጥ ይሄ ቁጥር ወደ ዴ መቀየር የሚችል አይደለም፣ ግን ቀይሮ ያስቀምጥልኛል። ወደ ዴ ፎርማት መቀየር ብፈልግ ኮንትሮል ሺፍት ፕላስ ሃሽ ሳይን ደግሞ የመሰላል ምልክትን ስታስገቡ እነዚህን ቀኖች ወደ ቁጥሩን ማለት ነው ወደ ቀን ይቀይረዋል ማለት ነው። ዲቴክት ያደርገውና ወደ ቀን ይቀይረዋል ማለት ነው። በዚህ መልኩ መጠቀም ትችላላችሁ። እንዲሁም ደግሞ ኮንትሮል እነዚህ ቁጥሮች ለምሳሌ እነዚህ በፐርሰንት ናቸው የተቀመጡት ብዬ ባስብ እነዚህን ወደ ፐርሰንት መቀየር ቢያስፈልገኝ ልክ እንደቀደሙ ማለት ነው ኮንትሮል ሺፍት ፕላስ ፐርሰንት ሳይንስ አረጋግለት ወደ ፐርሰንት ይቀይራቸዋል ማለት ፐርሰንት ማለት በመቶ ብዜት ማለት ነው። በመቶ አባሱ የፐርሰንት ሳይንም ያስቀምጥልኛል ማለት ነው። እንዲሁም ደግሞ እዚህ ጋር የተቀመጡ ቁጥሮች ለምሳሌ ረጃጅም ቢሆኑ በሳይንቲፊክ ፎርም ወይም ደግሞ ሳይንቲፊክ ሪፕሬዘንቴሽን እንዲቀመጥልኝ ማድረግ ብፈልግ ኮንትሮል ፕላስ ሺፍት ፕላስ የፓወር ምልክት ማለት ነው። የፓወር ምልክትን ስታስገቡ በተለይ 6 ቁጥር ላይ ያለች ምልክቶች ማለት ነው ለዚህ ወደ ሳይንቲፊክ ነምበር ይቀይርላችኋል ማለት ነው። በቀጣይ ደግሞ ማሳያችሁ ኮንትሮል ፕላስ ራይት አሮ ስትነኩ ቱ ዘ ኔክስት ወይም ደግሞ ወደ ቀጣዩ ወደ መጨረሻ ያለበት ዳታው ጋር መሄድ ትችላላችሁ ማለት ነው። ለምሳሌ ወደ ላይ ብትነኩ ቀጥታ ላይ ወስዳችሁ ወደ ታች ብትነኩ ደግሞ የመጨረሻው ጋር ያመጣችኋል ማለት ነው። ወደ ጎንም ስትመጡ በዚህ መልኩ እኛው ባዶ ነች፣ እዚህ ጋፕ ስላላት ነው አንድ ባንድ እየዘለለ የሚሄደው። ለምሳሌ ባይኖረው ግን ቀጥታ ነው የሚዘለው ማለት ነው። ልክ እንደምታዩት ከዚህ ጋር ተነሱ እዚህ ጋር ነው የመጣልኝ። ይሄ ሴሉ አክቲቭ የሆነችልኝ ማለት ነው። ስለዚህ ቱ ዘ ኔክስት ኮርነር እንዲሄድላችሁ ከፈለጋችሁ ኮንትሮል ፕላስ ከዛ እነዚህ አሮዎቹን መቀየር ራይት አሮ፣ ሌፍት አሮ፣ አፕ አሮ፣ ዳውን አሮ እያላችሁ አሮዎቹ መቀየር ትችላላችሁ ማለት ነው። ኦኬ እንዲሁም ደግሞ እዚህ ጋር ሰሌክት አድርጌ ኮንትሮል ፕላስ ስፔስን ብነካ ኮለመኑን ማለት ነው ኮለመኑን ሙሉ ሰሌክት ያደርግልኛል ማለት ነው። እንዲሁም ደግሞ የቀደሙን ኮለመኑን ነው ሰሌክት ያደርጋልኝ ኮንትሮል ፕላስ ስፔስ። አሁን ደግሞ ሺፍት ፕላስ ስፔስ ባረጋው ደግሞ ሮውን ነው በዛች ሰሌክት ያደረገችዋን
ሴል አለ። በዚህ ወደዚህም ሰሌክት ያደርግልኛል ማለት ነው። ሺፍት ፕላስ ስፔስ ታደርጉ ልክ በዚህ መልኩ ሙሉ ኮለመኑን ሰሌክት አድርጎልኛል ማለት ነው። ለምሳሌ የኔ እንደዚህ የሚወስነው የተወሰነች ቦታ ብቻ ሰሌክት የሚያደርገው ቴብል ፎርማት ስላደረግኩት ነው። ለምሳሌ ቴብል ፎርማት ባላደረገው እንደዚህ ማለት ነው ሙሉ ነው ሰሌክት የሚያደርግልኝ ማለት ነው። ከጫፍ እስከ ጫፍ ድረስ ማለት ኤክሴል እስከሚደርስበት ድረስ ነው የሚሄደው። ከላይ ያለው እንዳያችሁት በቴብል ስለተቀመጠ ነው ማለት ነው። በመጨረሻም ደግሞ ሰርታችሁ ከጨረሳችሁ በኋላ መዝጋት ብትፈልጉ ኤክስን እዚህ ጋር መንካት ሳይጠበቅባችሁ ማለት ነው ኮንትሮል ፕላስ ደብሊው ስትነኩ ዳታችሁን ይዘጋላችኋል ማለት ነው። ፎርማት አድርጋችሁ የሚሰሩትን ሰርታችሁ መዝጋት ብትፈልጉ ኮንትሮል ፕላስ ደብሊው ስታደርጉ ክሎዝ ያደርግላችኋል ማለት ነው። ለዛሬ ያዘጋጀውላችሁ በጣም እጅግ ኤክሴል ላይ ወሳኝ የሆኑ ሾርት ከቶች እነዚህ ነበሩ። በቀጣይ ቪዲዮ ደግሞ እንገናኛለን። እስከዛ ግን ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግን አትርሱ። አመሰግናለሁ።